ሰማያት ተዘግተዋል። ምድር በጨለማ ትወጣለች። የሰው ልጅ ተስፋ ተሞቷል። የአዳም ልጆች በሞት ጥላ ስር ወድቀዋል። ነገር ግን ከዘመናት ማዶ አንድ ድምፅ ይሰማ ነበር። የነቢያት የሲቃ ጩኸት፣ ሰማያትን ዝቅ አድርገህ ውረድ የሚል የናፍቆት ጸሎት። ዛሬ በቅዱሳን ቲዩብ ብዙዎቻችን የምንጾመው ነገር ግን ጥልቅ ምስጢሩን ያላስተዋልነውን የገናን ጾም ታሪክ፣ የ44ቱን ቀናት ምስጢርና በውስጡ ያለውን አስደናቂ ተአምር እንመረምራለን። አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት የቤተ ክርስቲያናችን አስተምሮና ታሪክ በምርጥ አቀራረብ ለማግኘት ቅዱሳን ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ይህ ቅዱሳን ቲዩብ ነው። ታሪኩ የሚጀምረው ከዛሬ 7500 ዓመተ ምህረት በፊት ነው። አባታችን አዳምና እናታችን ሔዋን ከገነት ከተባረሩ በኋላ የሰው ልጅ ሕይወት በባዶነት ተሞላ። ሰማይ እንደ ብረት ጠነከረ፣ ምድርም እንደ ሐረግ ደረቀች። ቅዱሳን ነቢያት ይህንን የሰው ልጅ ውድቀት በተመለከቱ ጊዜ እግዚአብሔር የገባውን ቃል ኪዳን እንዲፈጽም ከድንግል ተወልዶ እንዲያድናቸው በጾምና በጸሎት ይተጉ ጀመር። ይህ ጾም ጾመ ነቢያት ይባላል። ኢሳይያስ፣ ኤርምያስ፣ ዳንኤል፣ ሕዝቅኤል ሁሉም በመንፈስ ሆነው የሚመጣውን መሲህ ተመለከቱ። ዝም ብለው ግን አልተመለከቱም። አቤቱ በጎልማሳነት ወራት ተመለስ፣ ሰማያትን ዝቅ አድርገህ ውረድ እያሉ አለቀሱ። ዛሬም እኛ የምንጾመው ጾም እነዚህ ቅዱሳን አባቶች በናፍቆት የጾሙት ጾም ነው። እኛ ግን እንደነሱ ውረድ ተወረድ ብለን ሳይሆን የወረደውን የተወለደውን በሥጋ የተገለጠውን አምላክ ለማመስገን በረከቱን ለመቀበል ነው። የገና ጾም በቤተ ክርስቲያን ቀኖና መሰረት 44 ቀን ነው። ከነዚህ ውስጥ 40 ቀን የሚጾመው ሊቀ ነቢያት ሙሴ አብነት በማድረግ ነው። ሙሴ ቃለ እግዚአብሔርን ሕጉን ለመቀበል 40 ቀንና 40 ሌሊትን እንደጾመ እኛም አካላዊ ቃል የተባለው ጌታችን ኢየሱስ ክርስቶስ በልደቱ ለመቀበል 40ውን ቀን ጾማለን። ይህ ጾም ፊልጶስ ተብሎ በቅዱሳን ሐዋርያት ዘመን እንደተጀመረ የቤተ ክርስቲያን ታሪክ ያስረዳል። ሐዋርያው ፊልጶስ በተሰወረ ጊዜ ሐዋርያት ፈልገው ባጡት ጊዜ ሱባኤ ይዘው እንደተገለጠላቸው እኛም የተሰወረውን የአምላካችን ምስጢር ለማወቅ በረከተ ልደቱን ለመካፈል ይህን ሱባኤ እንይዛለን። ታዲያ 40ው ቀን የነቢያት ከሆነ የተቀሩት ቀናት ከየት መጡ? እዚህ ጋር አንድ አስደናቂ ታሪክ አለ። በ10ኛ መቶ ክፍለ ዘመን በግብፅ ምድር አልሞይዝ የተባለ የፋቲማውያን ካሊፍ ይገዛ ነበር። በወቅቱ አቢንክሊስ የተባለ አይሁዳዊ ሚኒስቴር ነበረ። ይህ ሰው ክርስትናን ለማጥፋት ይፈልግ ስለነበር ለንጉሱ እንዲህ አለው፣ ንጉሥ ሆይ በወንጌላቸው ላይ የሰናፍጭ ቅንጣት የምታህል እምነት ካላችሁ ተራራውን ወደዚህ ተንቀሳቀስ ብትሉት ይንቀሳቀሳል ብሎ ተጽፏል። ስለዚህ እስቲ ክርስቲያኖቹን ጥራና ይህን ተራራ እንዲያነቃንቁ ትእዛዛቸው፣ ካልቻሉ ግን እምነታቸው ሐሰት ነውና እናጥፋቸዋለን። ይህ ፈተና በወቅቱ ለነበረው ለ62ኛው የግብፅ ፓትርያርክ ለአቡነ አብርሃም ሶርያዊ ከባድ ሆነ። ንጉሥ ተራራውን ካላነቃነቃችሁ በሰይፍ ጨርሳችኋለሁ የሚል አዋጅ አወጣ። ፓትርያርኩም ሕዝቡን ሰብስበው ለ3 ቀናት በጾምና በጸሎት ወደ እግዚአብሔር እንዲጮኹ አዘዘ።
በሦስተኛ ቀን ሌሊት እመቤታችን ቅድስት ድንግል ማርያም ለፓትርያርኩ ተገለጠች። አትፍራ፣ ወደ ውጭ ስትወጣ አንድ በውሃ ማሰሮ ለቤተ ክርስቲያን አገልግሎት የሚተጋ እንጨት ተሸካሚ ታገኛለህ። እሱ ተራራውን ያነቃንቅ ዘንድ በእግዚአብሔር ተመርጧልና አለችው። ያ ሰውም ስምዖን ጫማ ሰፊው ነበር። ሁሉም ተሰብስበው ኪርያላይሶን እያሉ ሲጸልዩ ስምዖን ጫማ ሰፊውና ፓትርያርኩ በመስቀል ሲባርኩ በግብፅ የሚገኘው ሙቃታሞ የተሰኘው ተራራ ከስሩ ተነቅሎ ወደ ላይ ተነሳ። ፀሐይ ከተራራው በታች አለፈች። ይህ ተአምር የተፈጸመው በታኅሳስ ወር በገና ጾም ወቅት ነበር። ስለዚህ ይህ ተአምር በማሰብ በ40ኛው የነቢያት ጾም ላይ 3 ቀን ተጨምሯል። ጾመ አብርሃም ወይም የተራራው ጾም ተብሎ አብሮ ይጾማል። አርባዎቹ ቀናት የነቢያት፣ 3ቱ ቀናት የአብርሃም ሶርያዊ ሆኑ፣ 43 ሆኑ። ታዲያ 44ኛው ቀን ምንድነው? ይህ የመጨረሻ ቀን ጋር ትባላለች። የልደት ዋዜማ ናት። ለበዓሉ ክብር ስንል እስከ ምሽት የምንጾመው ልዩ ቀን ናት። አዳምና ሔዋን ስለበሉት ዕፀ በለስ ክሰው እኛ ስጋን ከመብላት ተቆጥበን የተሻለ የሕይወት ምግብ ክርስቶስን ለመቀበል የምናደርገው ዝግጅት ነው። ውድ የቅዱሳን ቲዩብ ቤተሰቦች፣ ይህ ጾም ከዓሣና ከሥጋ ውጤቶች ተለይተን የምንጾመው ነው። ነገር ግን ጾም ማለት ከምግብ መከልከል ብቻ አይደለም። ቅዱስ ያሬድ እንዳለው ዓይን ይጹም፣ ጆሮም ይጹም፣ አፍም ይጹም፣ ምላሳችንም ከክፉ ነገር ዓይናችንም ከክፉ እይታ ካልተቆጠበ ረሃቡ ጥቅም የለውም። ይህ ወቅት ዘመነ ስብከት ይባላል። ወንጌል የሚሰበክበት፣ የተጣሉ የሚታረቁበት፣ የታመመ የሚጠየቅበት ጊዜ ነው። ጌታችን የተወለደው በቤተልሔም በረት ውስጥ ነው። እኛም ልባችንን እንደ ቤተልሔም በረት ትሑት አድርገን ካዘጋጀን ጌታ በልባችን ይወለዳል። የገና ጾም የናፍቆት ጾም ነው። የነቢያት ተስፋ፣ የሐዋርያት ስብከት፣ የሰማዕታት አክሊል የሆነው ክርስቶስ የምንጠብቀው ቅዱስ ጊዜ ነው። እንግዲህ ይህ ጾም ስንጾም እንደ አባቶቻችን በንጽህና በፍቅርና በጸሎት ይሁን። ጾሙንም የሰላም፣ የፍቅር፣ የበረከት ያድርግልን። የዛሬው ዝግጅታችን ይህን ይመስል ነበር። ከታሪኩ ምን ተማራችሁ? ለቅዱሳን ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጉን አይርሱ። በሌላ ቪዲዮ እስከምንገናኝ ቸር ይግጠመን። ወስብሐት ለእግዚአብሔር። ይህ ቅዱሳን ቲዩብ ነው።
ንጸውዕ ስመ